በአረበኛ መናገር ትፈራለህ? መፍትሄውን ልንገርህ። ብዙ ሰዎች አረበኛን መናገር ይፈራሉ። ሆኖም አረበኛን ስለማያውቁ ወይም መናገር ስለማይችሉ ሳይሆን መሳሳትን በጣም ስለሚፈሩ ነው። መሳሳትን መፍራት ደግሞ እንዳንለወጥና እንዳንሻሻል የሚያደርግ እንቅፋት ነው። ታዲያ እንዴት ነው ይህን ፍርሃትን ማሸነፍ የምትችለው? መጀመሪያ ስለ መሳሳት ያለህን አመለካከት አስተካክል። የትምህርት ጅማሮ ላይ ያሉ መሳሳት ነውር ወይም ጥፋት አይደለም። ይልቁንስ እየተማርክ እየተለማመርክ እየሞከርክ መሆኑን ማሳያ ነው። ማንኛውም ፈጣንና ቀልጣፋ የሚባል የአረበኛ ተናጋሪ መጀመሪያ ላይ በጣም ብዙ ስህተቶችን ይሳሳት እንደነበር ለማንኛውም ሰው ግልጽ ነው። ሁለተኛ ቀላል አጭርና የተለመዱ በሚባሉ ንግግሮች መለማመድ ጀመር። ገና ከጅምሩ ልክ እንደ ኸጢቦችና እንደ ኡስታዞች ለመናገር አትሞክር። ይልቁንስ በጣም ቀላልና አጭር በሆኑ ንግግሮች ጀምር። ለምሳሌ አሰላሙ አለይኩም ወአለይኩም ሰላም፣ ኢስሚ ሙሐመድ፣ መስሙክ፣ ከይፈ ሐሉክ እና የመሳሰሉ የተለመዱና አጫጭር በሚባሉ ንግግሮች ጀምር። በራስ መተማመን የሚመጣው ከመናገርና ከመሞከር በኋላ እንጂ ሳንናገርና ሳንሞክር በራስ መተማመን ሊመጣ አይችልም። ገና ከጅምሩ አንደኛ የአረበኛ ተናጋሪ ለመሆን መጠበቅ የለብንም። ይልቁንስ አሁኑኑ በአጭርና ቀላል በሚባሉ ንግግሮች መጀመር ይኖርብናል። ባረከላሁ ፊኩም።